የማታውቁትን ሰው ላይክ ታረጋላችሁ የማይጠቅማችሁን ሰብስክራይብ ታረጋላችሁ ምንም የማይረዳ ማንንም ከፍ የማያረግ ሼር ታረጋላችሁ ግን የሚገርመው ያሁን ዘመን ክርስትና ክርስቶስን ሼር አያረግም ለሰው የማያቀውን የእንትናን ፖለቲካ የእንትናን ጨዋታ የእንትን ግን ሼር ያረጋል በወር ለአንድ ሰው ክርስቶስን ሼር ያረግ ፎሎ ሚ ይላሉ ከ2000 ዓመት በፊት ፎሎ ሚ ያለን አንድ አለኝ እኔ እሱም ኢየሱስ ይባላል እኔ ማንንም ፎሎ አላረግም ማንንም ፎሎ ታረጉታላችሁ ግን ኢየሱስን ፎሎ አታረጉም በዛ ልክ በዛ ፍጥነት በዛ መሰጠት በዛ ዴዲኬሽን አታደርጉትም you just follow somebody whom you don't know ጤነኛ ይሁን እብድ ይሁን ምን ይሁን የማታውቀውን የሆነው ነገር ይነጠፋል ፎሎ ታረጋው በአንተ ቪው በአንተ ፎሎ እሱ የሆነ ነገር ይለቃቅማል እስቲ ከዛሬ ጀምሮና በዚህ በመጪው ዓመት ኢየሱስን ፎሎ አረጋለሁ የምትሉ እስቲ አሜን ኢየሱስን ፎሎ አድርጉት ተከተሉኝ ያለ ከፊታችን የቀደመ የመጣብንን አጋች ነፍሰ ገዳይ ምትፈልጉት እኔን አይደለም ወይ እነሱን ተዋቸው ያለ መልካም እረኛ ከፊታችን እየሄደ ኢየሱስን ብንከተል አይሻልም የሚገርመው ነገር ኢየሱስን በማንከተልበት አቅም በማንከተልበት መሰጠት የሆኑ ሰዎች እንከተላለን የሆኑ ሰዎች ስለዚህ ይሄ እድሜ ክልል ለሁለቱም ጋር ተመሳሳይ ነው እዛም ይበላል እዚህም ይበላል ጸጋ እየሸሸ መንፈሱ እየሄደ እየራቀብን ባዶ እየቀረን እያለን ለፓስተራችን አንናገር ለመንፈስ ቅዱስ አንናገር በእንባን ጸልይ ጾም ጸሎት አንወስድ በጣም ተመሳሳይ ነው እዛ ያለውና ውስጥ ያለው አንድ አይነት ነው ብታዩት መንፈሱ አንድ ዘመን ድምጹን ተሰሙ ነበር በርከክ ስትሉ እየመጣ የሚነካችሁ ነገር ነበር አሁን የለም ሪፖርት አታረጉም ወይ አናረግም ወይ የከፋ ምን እስኪመጣ ነው ደክሞኛል መጸለይ አቅቶኛል ማንበብ አቅቶኛል ሌላው ቀርቶ በጌታ ላይ ዲስአፖይንትመንት አለኝ እንኳን ማለት እኮ ሐቀኝነት ነው አይደል እንዴ በሆነ ነገር ምክንያት በቃ አዝኛለሁ ማለት እኮ ሐቀኝነት ነው በሽታውን ለሚናገር ምን መድኃኒት ይገኝለታል